ሃይ እንዴት ናችሁ? ምሳኔ ከዚህ በፊት አራዳ ኤፍኤም 95.1 ላይ የስፖርት ፕሮግራም አቅራቢ ሆኜ ታቆኛላችሁ። አሁን ደግሞ በራሴ ፕሮግራም ከነገ ጀምሮ መጣለው ጌሞን የሚል የቀጥታ ስርጭት እግር ኳስ ጨዋታዎች የሚተላለፉበት ፕሮግራም እንጀምራለን። በነገው ዕለት ቼልሲ ከባየር ሙኒክ የሚያደርጉት የአውሮፓ ሻምፒየንስ ሊግ ጨዋታ የመጀመሪያው የቀጥታ ስርጭት የእግር ኳስ ጨዋታችን ይሆናል። ከተመረጡ የእንግሊዝ ፕሪሚየር ሊግ እና የአውሮፓ ሻምፒየንስ ሊግ ጨዋታዎች ከእናንተ ከውድ አድማጮቻችን ጋር አመቱን ሙሉ እንዘልቃለን ማለት ነው። እንግዲህ ይሄ ቀጥታ ስርጭት አራዳ ኤፍኤም 95.1 ላይ የምታገኙት ሲሆን በሬዲዮ ብቻ የሚተላለፍ ግን አይደለም። በዩቲዩብ ገጻችንም በምስል እንግዲህ ይሄ ፕሮግራም በቀጥታ ሽፋን የሚያገኝ ይሆናል። የተመረጡ ትንታኔዎችን ታገኛላችሁ። ከጨዋታው በፊትና ከጨዋታው በኋላ ጨዋታው ላይ ምን ነበር የሚለውን እያነሳን ከናንተ ከውድ አድማጮቻችን ጋር ቆይታ እናደርጋለን። ስለዚህ ይህንን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቤተሰብ እንድትሆኑ ነው የምንጋብዛችሁ። መልካም ጊዜ ይሆንላችሁ። ነገ ምሽት 3 ሰዓት ላይ እንገናኝ ማለት ነው። በአራዳ ኤፍኤም 95.1